ሰላም እንዴት ናችሁ? የመክፈያ ነጋዴ መተግበሪያ ተጠቃሚዎች፣ በዚህ አጋዥ ቪዲዮ የምናሳያችሁ እንዴት መክፈያ ነጋዴ አፕን በመጠቀም ምርቶችን ወይም አገልግሎቶችን ሽያጭ እንዴት በቀላሉ መመዝገብ እንደምንችል እንመለከታለን። መጀመሪያ መክፈያ መተግበሪያውን እንከፍተዋለን። ከዛም ምርቶች ወይም አገልግሎቶች ከሌሉን ምርቶች ወደሚለው ገጽ በመሄድ ምርቶችን ወይም አገልግሎቶችን እንጨምራለን። ከዛም ከመነሻ ቆጣሪ ገጽ ላይ ለመሸጥ የምንፈልጋቸው ምርቶች ወይም አገልግሎቶች እንመርጣለን። ለደንበኛ የምንሸጥ ከሆነ ከደንበኛ ዝርዝር ላይ ደንበኛን እናያይዛለን። ከዛም ሽያጭ ገጽን የሚወስደንን ማስፈንጠሪያ እንጫናለን። የምንሸጠውን ዕቃ ብዛት መጨመርም ሆነ መቀነስ እንችላለን። በመቀጠል ከሽያጭ ጋር የተያያዘ የክፍያ ማስረጃን እናያይዛለን። ከዛም በምን የክፍያ መንገድ እንደሸጥን ማለትም ጥሬ ገንዘብ፣ ባንክ ወይም በቴሌብር እና ወይም በሌሎች የክፍያ አማራጮች ሽያጩን እንዳከናወንን እንመርጣለን። በመጨረሻ ሽያጩን እንፈጽማለን። ሽያጩ እንደተከናወነ የዕቃ ምርቶቻችን ወዲያውኑ ይቀንሳል። የፋይናንስ መረጃችን ይዘምናል። በፍጥነት ይሽጡ። ትክክለኛውን መረጃ ያስቀምጡ። እያንዳንዱ ሽያጭ ንግዱን ለማሳደግ ይረዱታል። አሁኑኑ ይሞክሩት።